ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ ለዘመታት እንዳደረጋችሁት ሁሉ ዘንድሮም የዓመቱን የረፍት ቀጠሯችሁን ከኛ ጋር በማድረጋችሁ በወጣት የወንዶችና የሴቶች እግር ኳስ ተጫዋቾቻችን ስም የአክብሮት ምስጋና አቀርባለሁ። እንኳን ደህና መጣችሁ። ይህ አንጋፋው ድርጅታችን ከጊዜ ወደ ጊዜ የሚገጥመውን አንዳንድ መሰናክሎች በእናንተ ኢትዮጵያውያን ድጋፍና የማያቋርጥ አበረታችነት እየቀረፈ አንዴም ሳያቋርጥ ይኸው ዘንድሮ ለ30ኛ ዓመት ዋዜማችን ደርሰናል። እንደተለመደው ሁሉ የዘንድሮ 29ኛው ዓመት በዓላችን እናንተ ለማስደሰት በደመቀ ሁኔታ ተዘጋጅቷል። ወጣት ስፖርተኞቻችን በረቀቀ እግር ኳስ ጥበብ ሊያስደስቷችሁ በማዕከላችሁ ይገኛሉ። ዘወትር በናፍቆት የምትጠብቁት የኢትዮጵያ ቀን ከምንጊዜውም በበለጠ በደመቀ ሁኔታ ከዚህ ጎናችን ባለው በኢንዶር አሪና ውስጥ ለዚሁ ስራ ለወራት ሲዘጋጁ በቆዩ ባህል ተጫዋቾቻችን ሊያዝናኗችሁ ተዘጋጅተዋል። በመዝጊያ ምሽታችንም በዘመናዊ ሙዚቃ እየጨፈርንና እየተዝናናን 30ኛው መቼ ነው በደረሰ እንልበት ይሆናል። በዚህ አጋጣሚ ይህንን በዓል የተሳካ እንዲሆን ሌት ተቀን የለፉትን የአዲስ ዳላስ እና የኢትዮ ዳላስ ክለቦችን በተለይም ደግሞ የዳላስ ኢትዮጵያን ኮሚኒቲ በኤስኤፍኤን ስም ከልብ አመሰግናለሁ። ቆይታችሁ ደስታን የተሞላበት እንዲሆንላችሁ እየተመኘሁኝ በድጋሚ እንኳን ደህና መጣችሁ። የምንኮራባት ኢትዮጵያችን ለዘላለም ትኑር። ከዚህ ቀጥሎ ደግሞ የክብር እንግዳችን ማን ናቸው ትሎ ይሆናል። አቶ ተስፋዬ ሽፈራው ከልጅነት እስከ እውቀት በመጀመሪያ በዳግማዊ ምኒልክ ትምህርት ቤት በወክማ የመጀመሪያ የወጣት ወንዶች ክርስቲያናዊ ማህበር ወክማ በስፖርት አመራር የሰለጠኑ በስፖርት ፌዴሬሽን ውስጥ በእጅ ኳስና በቅርጫት ኳስ በአሰልጣኝነት በመሪነት ለረጅም ጊዜ አገልግለዋል። የኢትዮጵያ ብሔራዊ ቡድን ተጫዋች በመሆን ያገለገሉና በርካታ ወጣት ኢትዮጵያውያንን በእውቀታቸው በማሰልጠን የሰሩ የኦሎምፒክ ኮሚቴ ጸሐፊና አባል በመሆን ከፍተኛ አስተዋጽኦ ያደረጉ የኢትዮጵያ ኦሎምፒክ ቡድን በግሪክ አቴንስ ከተማ ሰንደቅ ዓላማችንን ይዘው በመሪነት የተጓዙ ጠንካራ ኢትዮጵያዊ ሲሆኑ በስፖርት ኮሚሽኑ በልዩ ልዩ ከፍተኛ ኃላፊነት አሁንም እያገለገሉ ነው። አቶ ተስፋ ያጨብጭቡላቸው። በቅድሚያ ለ29ኛው የሰሜን አሜሪካን የስፖርት ማህበር ክብረ በዓል ላይ በመገኘታችሁ እኔም በመገኘቴ ከፍተኛ ደስታ ነው የተሰማኝ። ይህንንም በማድረጋቸው መጀመሪያ የዝግጅት ኮሚቴውን አመሰግናለሁ። ስፖርቱ የተቃና የተሳካ እንዲሆን ከፍተኛ ምኞቴን እየገለጽ በዓሉ የሁላችንም በዓል የስፖርት ቤተሰቦች በዓል እንደመሆኑ መጠን የእኛ ድጋፍ እርዳታ ሳይለየው እንዲፈጸም የሁላችንንም እገዛ ያስፈልገዋልና ይሄ ስፖርት የእናንተ ነው፣ ስፖርተኞቹም የእኛ ናቸው። እናድምቀው እና ማሙቀው መልካም ውድድር ዘመን እንዲሆን እመኛለሁ። በጣም አመሰግናለሁ። ጠንካራ የሆነ ኮሚኒቲ አለ ዳላስ። የዚህ ጠንካራ ኮሚኒቲ መሪ ይሄ ሁሉ ነገር ያማረው ከስፖርት ፌዴሬሽኑ ቀጥሎ እናንተ የዳላስ ኢትዮጵያን ስለተባበራችሁ ነው። የኮሚኒቲ ፕሬዚዳንት አቶ ብርሃን መኮንን 1-2 ደቂቃ ንግግር ያደርጉልናል። አቶ ብርሃን። ክቡራትና ክቡራን በዳላስ ስፖርት ወዝ የምትኖሩ ኢትዮጵያውያን ነዋሪዎች፣ ከተለያዩ ስቴቶች የመጣችሁ እንግዶች፣ በተለያዩ ሀገሮች የመጣችሁ እንግዶች፣ የፌዴሬሽኑ አባሎች እና የስራ አስኪያጅ ኮሚቴ አባሎች በኢትዮጵያ መረዳጃ ማህበር ስም በኢትዮጵያ መረዳጃ ድር ስም እንኳን መጣችሁ እላለሁ። በእርግጥ ዳላስ ነው ሲባል ሰምታችሁ ይሄን ሙቀት ፈርታችሁ ስለ ሙቀት የተደናገጣችሁ ሰዎች በዛሬው ዕለት ከተፈጥሮ ጋር ባደረግነው ግንኙነት ይሄን የመሰለ ዌዘር ማግኘት ተችሏል። በነገራችን ላይ በዳላስ ይሄ ጨዋታ የሚከበረው ለመጀመሪያ ጊዜ ብቻ አይደለም። ዛሬ አራተኛው ጊዜ ነው። የሰሜን አሜሪካ የስፖርትና የባህል ፌዴሬሽን ይህንን ውሳኔ በዳላስ ለማድረግ ባስታወቀው ጊዜ
የተሰማን ደስታ ቀላል አይደለም። ለዚህ በከፍተኛ ደረጃ ለተጠበቀው የስፖርትና የባህል ዝግጅት መተባበራችን በጣም አስፈላጊ ስለነበረ ከዛም በላይ ተጠበቅነው በላይ በዛሬው ዕለት መጣችሁ ባህሉን ስላደመቃችሁ ያድምቃችሁ ላለሁ አመሰግናለሁ። Once again, welcome to the 29th annual ESFNA soccer tournament here in Dallas, Texas. We just want to welcome you one last time, and we're going to proceed after our opening ceremony with a game between Ohio and Dallas's very own EPO Dallas. Hello.